እግዚአብሔር እንደሚፈውስ እንደሚታደግ በዚህ ማየት ይቻላል። የመጀመሪያው ተርም ይሄ ነበረ። ከዛም እንግዲህ ከጸሎት በኋላ ደግሞ ያለው ሁኔታ አሳያቸዋለሁ። ባህዳር ረባሺ ካታራ ባህዳራ ቦስ በኢየሱስ ስም አንተ እጅ ቀና በል ተስተካከል። ከዚህ ሰዓት ጀምሮ ስራህን ስራ። አንተ ሴል ስራ በኢየሱስ ስም በኢየሱስ ስም ገልብጠው። በጌታ በኢየሱስ ስም አንቀሳቅሰው። በጌታ በኢየሱስ ክርስቶስ ስም አንተ እጅ ትክክለኛውን ስራህን ስራ በኢየሱስ ስም። ይኸው ለዚህ ጋር እየማሸሸ ነው። አየህ ቅድም እንዲህ ያልነበረ ብራታ ላባሃዳራ ባሼ ደስ የስም ኃይል የስም ጉልበት የስም ኃይል የስም ጉልበት የስም ኃይል የስም ጉልበት ኢየሱስ ክቡር ስም ድንቅ ስም ኢየሱስ ክቡር ስም ኢየሱስ ኃያል ስም ገናና ስም የሚችል ስም ኢየሱስ የሚችል ስም የሚታደግ ስም ከዚህ ቻት ጀምሮ ይህ እጅ የሚገርም እንቅስቃሴ ማድረግ ሆኖለታል። በኢየሱስ ስም ሆኖለታል። በኢየሱስ ስም ፈውስ የጸና ይሁን። አሜን አሜን አሜን። ይህ እጅ እንዲህ አልነበረም። ከዕለት ወደ ዕለት የዚህ የወንድሜ እምነት ደግሞ ይኸው ከነፊቱ አሁን ላሳያችሁ እጅግ በጣም የሚገርም እና እኔ ስለሱ እምነት እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። ሌሊት ይደውላል። እንደገና ደግሞ ወደ ሕክምና ሊሄድ ሲል እና እጁን አስጸልዮ ነው የሚሄደው። እኔ እምነቱ መንገድ ላይ ቆሞ ነው ቤት ውስጥ የውሽ አንተ ተናገር እኔ እጄ ላይ ጭኛለሁ ብሎ ነው የሚደውልልኝ እና ይኸው እግዚአብሔር ታድጎት ከዕለት ወደ ዕለት ይኸው እጁ እየተሻለ እዚህ መስመር ላይ ደርሰዋል። ነገ ደግሞ ይሄ ያያችሁት እጅ የስሙ ጉልበት ይህንን ያደርጋል። አያችሁት አይደል? የኔን እጅ ነገ ይህንን ደግሞ መልሰን እንመሰክራለን። እግዚአብሔር ስለሚችል ማለት ነው። እግዚአብሔር ስለሚችል እንዲህ ነበር ገልብጠው እንዲህ ነበር። ነገ ደግሞ በታምራቱ ሌላ እናያለን። የታምራት አምላክ እግዚአብሔር ከኛ ጋር ነው። ስሙ ይባረክ። አሜን። ምን ይሰማሃል? በመቀጠል ደግሞ እስቲ የምትለው ነገር ካለ? ከፍተኛ ያው የሰናፍጭ ያህል እንኳን እምነት ቢኖራችሁ ይህን ተራራ ተቀድሰው ወደ ጉትሩት ይወድቃል ይላል እግዚአብሔር ቃል። ለስጋም ለነፍስም የሚሆን እግዚአብሔር ቃል። ስንቸገር ወይም መከራ ሲደርስብን አይደለም መሆን ያለበት። በሕይወት ዘመናችን ሁሉ እሱ በሚሰጠን እድሜ ማለት ነው እግዚአብሔርን መፍራት የጥበብ መጀመሪያ ነው። ማክበር፣ መውደድ፣ እንደ ቃሉ መመላለስ ሁሉ ነገር እግዚአብሔር ግንቦት 28 በፈረንጅ 5 ማለት ነው 5/6 2024 ነው ከምሽቱ ለ3 ሰዓት 25 ጉዳይ ነው ይሄ አደጋ ያደረሰው። ጠርሙስ የሚታጠብበት እኔ ጸጋና ሰላም ይብዛላችሁ የተወደዳችሁ የአባቴ ብሩካን ለምናላችሁ ዛሬ በድንቅ ምስክርነት ወደ እናንተ መጥቻለሁ። ይሄ ታላቅ ወንድሜ መስፍኔ ይባላል። በጣም የተወደደ ምርጥ ሰው ነውና እኔ አሁን እሱን ምናልባት አንዳንድ ሰዎች ስታየው ሌላ ውስጥ እንዳትገቡ። እኔ ማወራው ስለዚህ ፈውስ ነው። ምን ያክል አማኝ እንደሆነ ይሄ ሰው እምነት ያለው ሰው ነውና የሆነ አክሲደንት በደረሰበት ጊዜ እንግዲህ ቀጣይ ቪዲዮውን ታዩታላችሁና ዛሬ እዚህ ደርሷልና አክሲደንት በደረሰበት ጊዜ በሆነ መንገድ ወደ እኔ መጣ። ከዛም መጥቶ እጁ እንደዚህ ያልነበረም አሁን እንግዲህ የቀድሞ የነበረውን ፒክቸር አሳያችኋለሁ። በወቅቱ እምነቱ ይደንቀኝ ነበርና ሆስፒታል ሲሄድ እንዲሁም ደግሞ ከሆስፒታል መልስ ወደ ቤት ሲገባ በሚገርም አይነት ሁኔታ ወደ እኔ ይመጣል። ከዛም እኔ ባልኖር እንኳን በጣም የእምነቱ ከፍታ ማለት ነው ልጄ እንኳን እንዲጸልይለት እስቲ ልጄ አንተ ተጸልይልኝ ብሎ በልጄ እንኳን ሳይቀር ያጸልይ ነበርና ቅድም ሲጸልይም እንዳያችሁት እጁ እንደዚህ አይንቀሳቀስም ነበር እና እንደዚህ አልነበረም እና ያኔም እንደዚህ እኔ ሳልጸየፍ በጣም ነበር ሞደው ዛሬ ሞደዋለሁ እና እንደዚህ ያኔ ምግል ያለበት እንኳን አልተጸየፈም። ዛሬ ምንም የለበትም እና ያኔ እንደዚህ የነካው እንደኔ እጅ ይሆናል ይንቀሳቀሳል ብዬ ስተነብይ ይኸው ዛሬ እንደምታዩት እንደዚህ አይልም። ከዓመታት በኋላ እንደዚህ እግዚአብሔር ፈውሶት እንደዚህ ያመነው ጌታ ያ
የታመነው ጌታ እጁ ምንም ነገር ሳይሆን ምንም አይነት ነገር ሳይገጥመው እዚህ ላይ ደርሷል። ክብር ለሱ ይሁን። ጌታን አመስግኑለት እና ጌታን እንድታመሰግኑና ሰው በእምነቱ ፈውስን ያገኛል፣ በእምነቱ በረከትን ያገኛል። እኔ ላወራችሁ የምፈልገው ስለ እምነት ነው እና በእምነት ውስጥ ስለሱ እምነት እና በጣም ተገርሜያለሁ። ራሱ መረጃው ራሱ 2 ዓመት እንግዲህ ሊሆን ነው ይህንን ፒክቸር እንኳን ከስልኩ ሳጠፋ እና እኔ ራሴ ያወራሁትን ሀሳብ ተገርሜያለሁ እና ከውስጤ እንዴት እግዚአብሔር ቃል ፈሶ እንዲህ እንደሆነ ገርሞኝ አውርቻለሁ። ጸጋ ይብዛላችሁ። እምነት እንደሚያድን ተማሩ። ኔክስት ደግሞ ፒክቸሩን እልክላችኋለሁ። ቀድሞ የነበረው አሁን የነበረው ይሄን ይመስላል። ጸጋ ይብዛላችሁ። ወዳችኋለሁ። እሱንም እወደዋለሁ። ምርጥ ሰው ነው መስፍኔ ማለት ቅን ሰው፣ ሰው አክባሪ፣ በቃ ሰውን ሰላም ካላለ በቃ ደስ የማይለውና ትሁት ሰው ነው። ጸጋ ይብዛለ። ረዥም እድሜ ከጤና ጋር